የዛሬው ታሪካችን ከ1000 ዓመታት በፊት ቀደም ብሎ የተከሰተ ክስተት ሲሆን እሱም በሁለት ወንድምና እህት መሃል የተከሰተ ታሪክ ነው። ክስተቱ በደንብ እንዲገባን ዘንድ ከመጀመሪያው ጀምሮ በስርዓት እንየው። ያን ጊዜ አባታቸው በሞት ህመም ላይ ሳለ ኑዛዜን ይናዘዝላቸዋል። ልጆቼ እንደምትመለከቱት እኔ ከዚህ በኋላ ብዙ ቀናቶችን መቆይ አይመስለኝም። 3 ግመሎችና 1 ቤት አለኝ። ያንን በሁለታችሁ መሃል ምንም አይነት ጭቅጭቅና ንትርክ ሳይከሰት በፍትህ ተካፈሉት። እኔ በንብረት የሚጣላ ሰውም ዘመድም የለኝም እባካችሁ በማለት ኑዛዜውን ከተናዘዘ ወዲያ አባትየው ያርፋል። ከዛም ወንድምየው እህቱን ያማርጣታል። እህቴ በጎቹን ትወስጃለሽ ወይንስ ቤቱን አላት። እሷ አቅም የላትም በጎቹን የማገድ። ስለዚህ ባልም ቢመጣላት ቤት ውስጥ ለመኖር ስትል ቤቱን መረጠች። ወንድምየው እሺ በማለት በጎቹን መንከባከብና ከነሱ ጋር ኑሮን ይጀምራል። ያው እድሜያቸውም ስለደረሰ መለየት ስላለባቸው ተለያዩ። በጣም እንደሚወዳትና እንደሚያከብራት እሷም ህይወቷንና ነፍሶቿን ጠብቃ እንድትኖር አስጠንቅቆ ከነገራት ወዲህ ይለያታል። መለያየት ሞት ነው ይባላል። ያው የእንጀራ ጉዳይ ስለሆነ ተለያዩ። ጉዞውን ቀጠለ። እሱ በቃ አዳኝ ሆነ በሌላ አማርኛ። መንገድ ላይ ሲርበው ወተቶቹን እያለበ ከወተቶቹ ይጠጣል። ጸጉራቸውን ደግሞ ማለትም ሱፋቸውን በመቁረጥ ለነጋዴዎች ይሸጣል። ይሄ ነው የዕለት ተዕለት ኑሮ። አንድ ቀን አንድ ክስተት ይከሰታል። አንድ እንግዳ የሆነ ሰውዬ 3 ውሾች አሉት። ከዛ ወጣቱን ልጅ አንተ የሆነ ጥያቄ ልጠይቅህ፣ እነኚህን 3 በጎች ስጠኝ፣ እኔ እነኚህን ውሾች ሰጣሃለሁ በማለት እንግዳ የሆነ ጥያቄ ያቀርብለታል። ወጣቱም ልጅ በመደነቅ እንዴ ትቀልዳለህ እንዴ? እንዴት ነው እኔ በጎቼን ላንተ የምሰጥህ? ከበጎቼ ብዙ ጥቅም አገኛለሁ። ለምሳሌ ወተታቸውን እንደ መጠጥነት፣ ገንዘብ ሲያስፈልገኝ ደግሞ ጸጉራቸውን በመሸጥ ነው የምተዳደረው። እንዴት ብትሆን ነው አንተ ውሻን በበግ ቀይረኝ የምትለው? በማለት መስቀለኛ ጥያቄ ያቀረበለት። ይሄኔ እንግዳው ሰውዬ አይ ያልተረዳው ነገር አለ፣ እኔ ሁኔታ ስላሳዘነኝ ነው እንጂ እነኝን ውሾች ላንተ የመስጠት ፍላጎቱ አልነበረኝም። ሆኖም ግን ጥቅማቸውን ልንገርህ። እቺ ትንሿ ውሻ በጣም ፈጣንና ታዛዥ ወይም ደግሞ ተላላኪ ነች። የፈለከውን ነገር አምጭልኝ ካልካት ካስቀመጥክበት ቦታ ታመጣልሃለች። መሀለኛው ደግሞ ያንተ ጓደኛህ በለው። ትልቁ ደግሞ አዳኝ ነው። የትም ቦታ ብትሄድ የተለያዩ እንስሳቶችና አደጋዎች ቢያጋጥሙህ ይሄ ውሻው ይከላከልልሃል በማለት ያስረዳዋል። ወንድምየውም በሁኔታው ይስማማና በጎቹን በውሻ ይቀይረዋል። የቀየረበት ግን ምክንያት አለው። ብቸኛና ጉዞኛ ስለሆነ የሚያርፍበትን ቦታ ስለሌለ ከተለያዩ አደጋዎች የሚጠብቅለት እንስሳ ስለሚያስፈልገው ነው። እናም ያለውን ነገር ያጣራ ዘንድ ትንሿን ውሻ ፍራፍሬዎችን እንድታመጣለት ያዛታል። ያኔም ትንሿ ውሻ በጣም በደስተኝነትና በለማዳነት ከተፋለችለት። ምንም ሳትቆይ ብዙም ፍራፍሬዎቹን በቅርጫት ይዛለት መጣች። በዚህም ጊዜ ወጣቱ ልጅ በጣም ይደነቃል። በቃ እነኚህማ ለጉዞዎቼ አስተማማኝ ጋሻዎቼ ናቸው በማለት ከዛኛው ሰውዬ ጋር ይለያያሉ። ማለትም ከእንግዳው ጋር። ወንድምየው ከውሾቹ ጋር ብዙ ጊዜያትን አሳልፏል። ደስተኛ ኑሮም እየኖሩ ነው። በመንገዳቸው ሳለ አንድ ቀን አንድ ጥቁር በጥቁር የለበሰ ጋሪ ነጂ ውስጡ የምታምር ልዕልት የምትመስል ወጣትን ይዞ መንገድ ያቋርጣል። ያኔ ወጣቱ ልጅ ትንሽ ግራ ይጋባል። ውስጡ ምንድን ያለው እያለ ከውስጥ የለቅሶ ድምጽ ይሰማል። በጥቁር ልብስ ታጅባለች። ሐዘንተኛም ትመስላለች። ቆሞ ሊጠይቅ ፈለገ፣ ግን ድፍረቱን አጥቷል። ጋሪው ፊቱን ወደሷ አዞረና ይቅርታኔ ወንድም መንገድ ጠፍቷል ወይስ ምንድነው ፊት ለፊታችን ግስጥ አልክ አለው። እንደ እውነቱ ባይመለከትህም እኛ ከአያቷ ቤት ወደ አባቷ ቤት እየተሸጋገረች ነው ልጅ። እናም መንገድ ላይ ክፉ ዜና ደርሶናል። መንገዱ ላይ አስፈሪ እባብ ተጠምጥሟልና ማለፍ አልቻለችም እቺ ንግስት። ያን ነው የሚያሳስባት እና የምታለቅሰው። ስለዚህ ያን መንገድ አብረን የምትጓዝ ከሆነ በጣም ደስተኛ ሆነን አብረን ብናልፍና ውሾችን ተጠቅመህ ብትረዳን በማለት ጥያቄ አቀረበለት። ወጣቱም ልጅ ትንሽ አሰብ አደረገና ሊረዳቸው ፈለገ። ያው ጥቁሩ ትልቁ ውሻ እንዲህ አይነት ነገር ላይ ታዛዥና ፈጣን ስለሆነ እችን የምትመስል ምስኪን ልጅ ማዳን ስለፈለገ ማለት ነው። ወጣቷም ልጅ ከሰረገላዋ ወርዳ አውሬው ወይም ደግሞ ዘንዶ ያለበትን ቦታ ለማሳየት ጉዞ ጀመረች።
ይሄኔ ልጁ የኔ ወንድም ልከተላት አይደል? ምን ትጠብቃለህ? እንድትገድላት እኮ መንገዱን እያሳየችህ ነው። ስለዚህ ተከተላትና አድናት በማለት ጥያቄውን ሰጠው። ያኔም ወጣቱ ልጅ እሺ በማለት የኔ ቆንጆ ተከታይኝ እያለ ሩጫ ወደ እሷ ጋር። ትንሽም ተራራውን ፈቅ እንዳሉ ይመለከቱታል። ግዙፍ እባብ ነው፣ የቆየ እባብ ነው። እንዳልኳችሁ ታሪኩ ከ1000 ዓመታት በፊት ነው። አሁን እንደምናውቀው አይነት ዘንዶ አይደለም ያለው። ይሄ በጣም አስፈሪና ግዙፍ ነው። ይሄኔ ወጣቱ አይቶ ተደናገጠ። ቢሆንም ጥቁሩን ውሻ ሄዶ እንዲፋለሙ ትዕዛዝ ይሰጠዋል። ጥቁሩም ውሻ ታዛዥ ስለነበር ሄዶ የዘንዶውን አንገቱን ይይዘዋል። ትንሽ ደቂቃም ተፋተጉ። ሆኖም ውሻው ያሸንፍና ዘንዶ እዛው ይሞታል። ወጣቱም ልጅ ዘንዶ ገዳይ መባሉን ለማስመስከር እንደ ምስክር እንዲሆንለት ከዘንዶ ላይ ጥርሱን ይነቅላል። ምስኪኗ ልጅ በጩኸቱ ደንግጣ ፌንት በልታለች። እንደነቃችም ወዲያው ምስጋናዋና አድናቆቷን ለወጣቱ ልጅ ታቀርብለታለች። ወጣቱም ልጅ እንዴ ምንም ችግር የለውም፣ እኔ መንገደኛ ነኝ፣ አንድ ተራ መንገደኛ ነኝ እና አዝነሽ ሳይ ዝም ብዬ ማለፍ አልቻልኩምና ረዳሁሽ፣ ምንም ችግር የለውም፣ ከምሬ ነው፣ በጣም ነው ማመሰግነው። እንደውም እግረ መንገዳችን ወደ ቤተ መንግስት ይሄድን ነበር፣ መንገዱን አስለቅቀናል። ስለዚህ አብረኸኝ ለምን ቤተ መንግስት አትመጣም? አባቴም ይወቅህ ይደሰትና ይሸልምህ በማለት ግብዣ ታቀርብለታለች። በጣም ነው ማመሰግነው፣ ግብዣሽን ተቀብያለሁ። የሆነ ጊዜ በመንገዴ ላይ ሳልፍ መጥቼ ቤተ መንግስታችሁን ጎበኛለሁ፣ አባትሽንም እተዋወቃለሁ። አሁን ግን አንቺ መሄድ አለብሽ በማለት ይለያያታል። እሷም ፍንድቅ እያለች ወደ ሰረገላዋ ትገባለች። መንገዳቸውን ቀጠሉ። ወጣቱም ልጅ አደኑን ቀጠለ። ተለያይተዋል። እናም ቤተ መንግስታቸው ላይ ስትደርስ ጋሪ ነጂው አንድ ትልቅን ነገር ማድረግ ይጀምራል። አንቺ ወጣት ልጅ፣ ያ ምስኪኑ ልጅ ሄዷል። ይሄን የመሰለ ዕድል እባክሽን ለኔ ስጭኝ። ቤተ መንግስትሽ እንደገባሽ እኔ ከዛ እባብ እንዳዳንኩሽና አንቺ ማግባት እንዳለብኝ ንገሪልኝ ለአባትሽ፣ አለበለዚያ ግን እዚህ ወንዝ ውስጥ ነው ወርውሬ ሞተች ብዬ የምናገረው በማለት አስጨናቂ የሆነ ጥያቄን ይጠይቃታል። እዚህ ሰዓት ምስኪኗ ልጅ ምን ይዋጣት? ተንሰቅስቃ በማልቀስ አንተ ክፉ ነህ፣ ይሁን እሺ፣ ምንም አማራጭ የለኝም በማለት ሰረገላዋ ላይ ገባች። ወጣቱም ማለትም ጋሪ ነጂው በደስታ ጋሪውን ጠይ እያለ ወደ ቤተ መንግስቱ ገባና ጀብዱን ለአባቷ መናገር ጀመረ። አባቷ አላመነም። ልጄ በሰላም መጣችልኝ፣ መንገድ ላይ ከተጋረጠባት መጥፎና ክፉ እባብ ይህ የምትመለከቱት ወጣት አድኗታል በማለት የውሸት ሙገሳውን ለልጁ ቸረው። ምን ያድርግ አባትየው ማያውቅም፣ የተነገረውን ነው የሚያደርገው። ስለዚህ አንተን የምሸልምህ ትዳር ነው፣ ልጄን ታገባታለህ በማለት ለህዝቡ ክብራትና ክብራን፣ ይህ የምትመለከቱት ወጣት የሚገባው ሽልማት አንድና አንድ ነው፣ እሱም የኔን ልጅ ማግባትና ልዑል መሆን ነው በማለት የሰርግ ቀነ ቀጠሯቸውን ቆረጠው። ይሄኔ እቺ ወጣት ልጅ ክፍሏ ረጅምን ሰዓት ታነባለች። አንድ እድል አላት። ወጣቱ ልጅ መጣለው ቢልም መምጫውን ቀን ለማግኘት ስትል የሰርጓን ጊዜ ማራዘም አለባት። ይህንን ለማድረግ ደግሞ ያላት አማራጭ አባቷ ጋር በመሄድ የሰርጉን ጊዜ እንዲያራዝመው መጠየቅ ነው። በድፍረት በመሄድ አባቷን አባዬ እባክህ ልለምንህ የሰርጋችንን ቀን አርዝመው፣ አሁን እኔ ለትዳር ምንም ዝግጁ አይደለሁም ብላ ለመነችው። አባትየውም ደሙ እየተንተከተከ እኔ ነኝና አንቺ ምን ማለት ነው እንደዚህ ማለት? እኔ ተከበርኩ ንጉስ፣ ስንት ዓመት ተከብሬ ቃሌ ተፈጻሚ የሚሆን ሰው አንቺ ገና ለገና ለትዳር ዝግጁ አይደለሁም ብለሽ ልታቆይ ደርሰሻል። ይሄን ልጅ ታገቢዋለሽ፣ አለቀ በማለት ድምዳሜውን ደመደመ። ያው ሰማይ አይታረስ ንጉስ አይከሰስ ነውና። ወጣቱም ልጅ ጊዜው ደርሶ ወደ ልጅቷ መኖሪያ ቤተ መንግስት አካባቢ ከውሾቹ ጋር ሰከም እያለ ደረሰ። ሲገባ ትልቅ ድል ያለ ነገር ከሩቅ ይሰማዋል። ይህን ነገር ለማጣራት መሮጥ ጀመረ። ውስጥ እንደገባም ሰርግ ይመለከታል። በለው ዛሬ ተበላ እዴ፣ ሰዎች እስኪ አስረዱኝ፣ ማን ነው የሚያገባው እያለ የአካባቢውን መንደርተኞች መጠየቅ ጀመረ። ሰዎቹም አልሰማህም እንዴ? የንጉሱ ልጅ እኮ ከአንድ ግዙፍ እባብ ከዘንዶ ተርፋለችና ያን ያተረፋትን ወጣት እያገባችሁ እኮ ነው። ይሄን አታውቅም እንዴ? ይሄንን ሲሰማ አይኑ ቀላ። ምን? ቁሙ! ይሄ ታሪክ ውሸት ነው። ያንን እባብ የገደልኩት እኔ ከውሾቼ ጋር አብሬ ነው።
ማነው ደግሞ እንደዚህ የፈጠራ ታሪክ ያወራላችሁ? ልጅቷ ራሷ እኮ ና ብላ ወደ አባቷ ጋር ጠርታኛለች እያለ እያወራ ሳለ የቤተ መንግስቱ ጠባቂዎች ባክና ምረው የምትቀባጥረው ብለው እስር ቤት ወረወሩት። እስር ቤት ውስጥ ክፉኛ ሐዘን ውስጥ ወደቀ ይህ ወጣት። ሐዘኑ ተደራርቦበታል። ምን ያርግ ለነገሩ። በዚህ ሰዓት ውሾቹ ያለበትን ቦታ ለማግኘት ማነፍነፍና መጮህ ጀመሩ። በዚህ ሰዓት ትልቁ አዳኙ ውሻ ያለበትን ቦታ ስላወቀ እስር ቤቱን ብረት በጥርሶቹ መገነጣጠል ጀመረ። ጀግናና ጠንካራ ውሻ ስለነበር የእስር ቤቱን በር ገንጥሎ ወጣቱን ልጅ ያስወጣዋል። ይህን እድል ተጠቅሞ ከእስር ቤቱ ከወጣ ወዲህ ደግሞ መታሰር ስላልፈለገና ማንም ቢያወራለት ተሰሚነት እንደማያገኝ ስላወቀ ራሱን ሸፍኖ ከቤተ መንግስቱ ጠረፍ ላይ ወጣ። ሁለት ድንጋጤ በአንዴ። አንደኛው ይህንን ዜና ከሱ ውጭ ባለ ሰው ላይ ጀግንነት መወራቱ፣ ሲቀጥል ደግሞ እስር ቤት መግባቱ በጣም አስደንግጦታል። ከርቀት ሆኖ ሰርጉን ይከታተላል። ወይ ምስኪን፣ በዚህ ቦታ እኮ እኔ ነበርኩ እያለ ሐዘን ላይ ወድቋል። ትንሽም ስለራበው ትንሽ አረፍ አለና ትንሿን ውሻ እህል እንድታመጣለት ያዛታል። ታመጣለታለች። አነጣጥፎ መመገብ ይጀምራል። ምክንያቱም እርቦታልና ረጅም ጊዜ ሆኖታል ከተመገበ። እስር ቤት ሌሊቱን ሙሉን ያቆዩት። ምግቡን ያጣጥማል እሱ። በዛ በኩል ደግሞ ሰርጉ ድል ብሏል። በመሃል ግን አንድ ተአምር ይከሰታል። ውሻው አነፍንፎ ንግስቲቷ ጋር በመሄድ ማለትም የዛሬዋ ሙሽራ ጋር ማለት ነው በመሄድ እጆቿን መላስና ማሽተት ይጀምራል። ያው ስለሚያቃት ማለት ነው። ይሄኔ አባትየው ይሄ ደግሞ ከየት የመጣ ጥቁር ውሻ ነው? አስወጡልኝ፣ ምንድነው ይላል። ንግስቲቷ ተደናግጣለች በሁኔታው። ምክንያቱም ይሄ ውሻ ከዛ አውሬ ወይንም ዘንዶ ስላዳናት ማለት ነው። በሌላ አማርኛ የዚህ ውሻ ባለቤት ወጣቱ ልጅ አካባቢው ላይ ሳይኖር አይቀርም የሚል ግምት አደረባትና ደስታም ድንጋጤም ተደራረበባት። ይሄ ውሻ እንደምታስታውሱት ዘንዶን የገደለው ነው። ያን የዚህ ውሻ ባለቤት ማለትም ወጣቱ ልጅ ከመያዝ በፊት የነበረው ያ ሽማግሌ ሰውዬ ሶስቱን በግ የተቀበለው ይሄ ውሻ ባለቤት አለው። ይህን ዘንዶ ደግሞ የገደለው ይሄ ውሻ ነው። የዚህ ውሻ ባለቤት ደግሞ እዚህ አካባቢ እንደሚገኝ ወሬ ሰምቻለሁ ብሎ ሚስጥሩን ዘረገፉ አደባባይ ላይ። ንግስቲቱ ይሄን ነበር ስትጠባበቅ የነበረውና አንተ ባለጌ ውሻ፣ እውነቱን ነው፣ እንኳንም ይሄ ሚስጥር ተጋለጠ። አባዬ እኔ ይሄን ውሸት ካልዋሸው ወንዝ ውስጥ ገልሻለሁ ብሎ አስፈራርቶኝ ነው እንደዚህ ያደረገው። እሱ አይደለም የኔ ትክክለኛ አዳኝ የዚህ ውሻ ባለቤት ነው ብላ ህዝብ ፊት ጉዱን ዝርግፍ ለጠቀውም። አባትየው እስኪ አንጡልኝ፣ የሆነ ሰው እስር ቤት ገብቷል፣ ይህንን ሰርግ ሊበጠብጥ የሚባል ወሬ ሰምቻለሁና ያወጣት ሳይሆን አይቀርም፣ አምጡልኝ በማለት የቤተ መንግስቱን ወታደሮች ወጣቱን እንዲያመጡለት ትዕዛዝ ይሰጣሉ። ይሄኔ ውሻው ጥቁር ውሻ ተከትለው ያለበትን ቦታ በመሄድ ወጣቱን ልጅ ወደ ቤተ መንግስቱ እንደሚፈለግ ትዕዛዝ ይሰጣሉ። ወጣቱም ልጅ በደስተኝነት ወደ ቤተ መንግስቱ ሩጫ። ከዛም አባቷ ጋር ፊት ለፊት ይገናኙና ይተቃቀፋሉ። እውነተኛው ጀግና እኔ ነኝ፣ እውነተኛው ጀግና አንተ ነህ። ይገርማል። ታስረሃል ደግሞ አይደለ? አቤት አቤት፣ አንዳንዴ እኮ እውነት ሲፈርጥ እንዲህ ነው። አባዬ ይሄ ነው ትክክለኛ ጀግና፣ ለምስክር እንዲሆን የዘንዶውን ጥርስ ነቅሎታልና ማሳየት ይችላል ብላ ጀብዱን ተናገረችለት። አባዬ ይሄን ሰውዬ ላይ አልፈልግምና እሰርልኝ ብላ ትዕዛዝ ለአባቷ ታስተላልፋለች። ያኔ እባክሽን እኔ ምንም ቢሆን እኮ ዝም በል አንተ ቆሻሻ፣ ውጣ ብያለሁ፣ አስወጡት በማለት አባትየው ወደ እስር ቤት እንዲሄድ ቀጥተኛ ትዕዛዝ ያስተላልፋሉ። ውሸታሙም ሰውዬ ወደ እስር ቤት ይወረወራል፣ ወደ ወህኒ ቤት እድሜ ልክ እስራት። እውነተኛው ጀግናውም እውነተኛ ንግስቲቷን ያገባታል። በፍቅርም አብረው ይጣመራሉ። እህቱም ትመጣለች። ደስተኛን ህይወት አብረው ማሳለፍ ይጀምራል። እነሆ የዛሬ ታሪካችን ይህን ይመስላል። ከዚህ ታሪክ ብዙ ቁም ነገር እንደተረዳችሁ ተስፋ አድርጋለሁ። ውሸት መጨረሻው ምንም ቢሆን ውሸት ነው። እንዲሁም ሌሎችም ነገር ከታሪኩ ተረድተናል። እናንተ ውድ ተከታታዮቼ የእናንተንም ሐሳብ ኮሜንት ላይ እንድታስቀምጡ ፈልጋለሁ። አመሰግናለሁ። መልካም ቀን ይሁንላችሁ ለሁላችሁ።